አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። አላህ በያላችሁበት ይጠብቃችሁ ይጠብቀን፣ ወጥቶ ከመቅረትም አላህ ይጠብቀን። አፊያችንን ይዘን እንደመጣን አፊያችንን ይዘን ወደ ሀገራችን የምንመለስ አላህ ያድርገን ኢንሻአላህ። ዛሬ ይዤላችሁ የመጣሁት ስለ ወንድማችን ስለ ምስኪኖች አባት ስለ ማስተር አብነት ነው ማለት ነው። ሁላችንም ክርስቲያኑ በጸሎት ሙስሊሙ ደግሞ በዱዓ እንድናግዘው የኛ ትብብር እንደሚያስፈልገው ተናግሯል ማለት ነው። እና እኛም በያለንበት ሃይማኖት ጸሎትና ዱዓ እንድናደርግለት ሁላችንም ትብብር ያስፈልገዋል ማለት ነው። እሱ ያለን እንግዲህ ሁሉንም ሰው የሚረዳ አንጀቱ ሩህሩህ የሆነ በቃ ለተቸገሩ ቀድሞ የሚደርስ ወንድማችንን እንዲያናጣው ሁላችንም ዱዓ እናድርግለት ብዬ እለምናችኋለሁ ማለት ነው። አላህ ሱብሃነሁ ወተዓላ አፊያው እንዲመለስለት ከይህ ቀደም የነበረውን በሽታውን ለማንም አልገለጸም። ያው ታሙ እግሩ ይቆረጥ እስከመባል ድረስ የደረሰው ግን ያንን ደብቆ በራሱ በሃይማኖቱ ጠንክሮ ያን ነገር እንዲወገድለት ችሏል ማለት ነው። እና በየቤታቸው ሆነው ዱዓና ጸሎት የሚያደርጉለት ምስኪኖች የረዳቸው ከብርድ ከፀሐይ እየተንገላቱ ሰዎችን እያነሳ እግራቸውን እያጠበ ዱዓቸውን ተቀብሎ ነበርና በእነሱ ዱዓ አላህ ሱብሃነሁ ወተዓላ ያንን አትርፎታል ማለት ነው። አሁንም የገባበት ህመምና ጭንቀት በጣም ከባድ ስለሆነ የሁላችንም ዱዓ ያስፈልገዋል ማለት ነው። ማንኛውንም ሰው በገንዘብ እንደምንረዳው እሱ ደግሞ በዱዓ አግዙ ብሏል። በዱዓ ልናግዘው ይገባል። አላህ ሱብሃነሁ ወተዓላ አፊያ ያደርገው ምስኪኖች እንዲደረስላቸው በቃ የሱና ራእይ ተከትሎ የሚሰራ ህዝብን ለማፍራት ደፋ ቀና የሚል ወንድማችን ነውና አላህ አፊያ እንዲያደርግልን ሁላችሁም በዱዓ በርቱ እላለሁ ማለት ነው። ብዙ ያጋጠሙ ችግሮች ቢኖሩም ለማንም ሳይናገር እስከዛሬ ድረስ ችሎ ኑሯል ማለት ነው። ያው እንዲያየ ነው ማለት ነው። ቢለብስ ምን ቢል ቢስቅ ቢጫወትም ጅስሙ ግን እያደር እየቀነሰ በቃ ቁም ለቁም ነው የጨረሰው ማለት ነው። እና አላህ ደግሞ የተሻለውን ነገር ያሰማን፣ አላህ አፊያ ያደርገው። ሁላችሁም ዱዓና ጸሎት አድርጉለት። ሰላማችሁ ብዝት ይበልልኝ በያላችሁበት። አላህ ኸይር ያሰማን በማለት እዘጋለሁ። ከተመቻችሁ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እየጠፋው ነው የምመጣው፣ እናንተ ማታበረታቱም ቻናሉም እየወረደ ነው። ብቻ አለን ያው እንግዲህ የተሰማንን ለማጋራት ብቅ እንላለን ማለት ነው። እና ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።